ሁሉ ጊዜ አንተ እንደዚህ ቲክቶከር የምትሉትን ነገር ና ኧረ አባ እሱ እኮ በተን ነው አይሰራም። ሊሞሪ እኮ ይጎርሳል። ደግሞ ማይካ ስልክ ነው እንደ ዋዛ እንዳታየው። አንድሮይድ መሆን አለበት እንዲሰራ እኮ ነው። አላወኩም በል ትላንት ወርቄ ልጅ ሬዲዮን ከፍታ ሰጣኝ ሲዘፍን አይደል ያደረው ቀቷን ሰው ከሆነ ነው እንጂ እሺ አላቅም እንዳልክ ይሁን። አላወኩም በል እንጂ ጠና ነገር የለውም። ዝም ብለህ ነው አንተ የምትል ሳንቲም ፈልገህ ነው እንዴ? የምን ሳንቲም? ኧረ ሳንቲም አላልኩም። ታዲያ ራሱ እኮ ኢንተርኔት ያስፈልጋል። ምንድን ነው የምትለኝ? ሁለት ሲም ይጎርሳል፣ ሊሞሪ ይጎርሳል። ይሄ ሁሉ ረህመት እያላት እቺ ስልክ ኢንተርኔት የላትም ነው የምትለኝ? ቢኖረውም ለኢንተርኔቱ የሚከፈል ነገር አለ። አባርተ ሰላም መጀመሪያም ብያለሁ እኮ መከፈሉን ፈልገህ ነው። ለኔ እኮ አይደለም ለኢንተርኔቱ ነው የሚከፈለው። ኢንተርኔቱ የሻቡድን ልጅ ነው ተሻርካችሁ ልትባሉ እኔ ልትባላ ማለት ጄና እኔ አባቴ ነኝ ሽንቴ ማለት ነው። እኔም ነገር የምትበልጠኝ ነገር የለም። አስተካክለው መንገድ ሄጄ አስተካክለዋለሁ። ከኔ ከአባቴ አሙጣልኝ። የት ነው የምወጣው እንዴ አባ? ኧረ እኔ የትም አልሄድም እንዴ። ሁሉ ጊዜ አንተ እንደዚህ ያልኩሽ ለልጅሽ የሚለውን ነገር ትሰማለሽ? ምን አለ? ስልክ በተን ነው አለኝ። የኔንም ብሎኛል። የሆነ ነገር ያረጋባል እንዳሰጠው። ኧረ አልሰጠውም። ኧረ በላ ምን አባቱ ሰጠዋል? በተን ነው አለ። አላህ ይፈትነሽ። በተና ስማርት ነው። ሙርሺዳና ዛሬ ሀጂ ተስማሙ። የኔንም በተን ብሎኛል። ጭራሽ ያበላሽባል። ሰጠው የሆነ ነገር ነው። ወይኔ ግን የምር አባቶቻችን ምናምን ትልልቅ ሰዎች አይረዱም። የምር አዎ እነሱ ጭራሽ ሙዚቃ መከፈቱ ሲመቀበል ሚሞሪ መቀበል ይሄ አይሆንም ስትላቸው አያውቅም ብለህ ነው ለምን የሚሉት? እንደ ትልቅ ነገር ሙዚቃ ከፍታ ሰጣኛለች። እንደ ሬዲዮ ከፍታ ሰጣኝ ሲዘፍን ያደሩ አለ እኮ። አንተ ቲክቶክ መክፈት አቃተ። ይሄን ስልክ በተን ነው ትላለህ። ይሄን መሰለ ስልክ ብር ፈልገህ እኮ